ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ እጅግ በጣም ወሳኝና ጠቃሚን የሆነን መረጃ ነው ይዤላችሁ የቀረብኩት። ይህም እንግዲህ በከፍተኛ ብድር መኪናን ገዝታችሁ ለምታሽከረክሩ እንዲሁም ደግሞ ሜትር ታክሲ ስራን መቀላቀል ያሰባችሁ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባና ምን ያክል ማስተዋል እንደሚገባችሁ እንግዲህ በዚህ ቪዲዮ ወደ እናንተ የምናደርስ ይሆናል። በተለይ የሜትር ታክሲ ስራን መቀላቀል የሚያስቡ እህት ወንድም ካላችሁ እጅግ ከፍተኛ ጥንቃቄ ሊያደርጉ እንደሚገባ ይህንን ቪዲዮ ሼር እያደረጋችሁ እንድታደርሷቸው በአክብሮት እጋብዛለሁ። በተጨማሪም ከነዳጅ ዋጋ ጋር ተያይዞ እንግዲህ በዛሬው ዕለት እጅግ በጣም መልካም የሆነ ዜና ተሰምቷል። በዚህም የነዳጅ ዋጋ እንግዲህ በግማሽ ስለመቀነሱ ተሰምቷል። ይህንንም አንድ ባንድ ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንደሚታወቀው በዚህ ቻናል መኪና ዋጋ ሲጨምር ጨምሯል፣ ሲቀንስ ቀንሷል የምንልበት ነው። ሰብስክራይብ እያደረጋችሁ ተቀላቀሉን እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ ከመግቢያ ላይ እንዳያችሁት በዛሬው ዕለት እጅግ በርካታ ኢትዮጵያኖች እንግዲህ ሜትር ታክሲ ስራን መቀላቀል የሚያስቡ አሉ። ታዲያ ይህንን መቀላቀል ሲያስቡ ማስተዋልና መጠንቀቅ የሚገባቸው ምንድነው የሚለውን በዚህ ቪዲዮ እንግዲህ ወደ እናንተ በማስቀደም የምናደርሳችሁ ይሆናል። እንዲሁም ከነዳጅ ዋጋ ጋር በተያያዘ በዛሬው ዕለት እንግዲህ በተለይ ለብዙዎቻችን እጅግ በጣም አስደሳች ነው። በሀገራችን ያለውን የነዳጅ ሁኔታ ስለምታውቁት ይህንን መረጃ በተመለከተ እንግዲህ ወደ መጨረሻው ላይ የምናደርሳችሁ ይሆናል። መጀመሪያ ልጅቱን ሰምተን እንመለስ፣ ወደ ፕሮግራሙ እናመራለን። ሜትር ታክሲ ስራው ላይ እንደምታውቁት 6 ዓመት አለፈኛ ሆኗል ሞስትና በህይወቴ እንደዚህ ስራው የከፋበት ጊዜ አይቻላል። ከብዙዎች ጋር የሚያጣላኝ የነበረው እንደውም ሰዎች እንዲገቡ ሪኮመንድ አታርጊ የሚለው ነገር ነበር። እኔ ደግሞ ወንድሜ መኪና ገዝቶ እንዲገባበት ያረኩትን ቢዝነስ ሌሎችን አትግቡ ብል ምቀኝነት ነው የሚሆነው ብዬ አስብ ነበር። እሱንም ነበር ማረገው ያለውን ነገር መስራት እንደሚቻል ምናምን ነበር እስከዛሬ ምን ነግራችሁ ሳማረር አይታችሁኝ ላታውቁት ትችላላችሁ። ከቅርብ ጊዜ ወዲህ ግን ጀምሬያለሁ። ስራው አሁን የምር ተበላሽቷል። የተበላሸው ደግሞ ስራው ጠፍቶ ተሳፋሪ ጠፍቶ ወይ መኪና በዝቶ አይደለም። በእኔ አመለካከት ችግሩ እየተፈጠረ ያለው ካምፓኒዎች ዋጋ በመቀነስ ነው እየተወዳደሩ ያሉት። በዚህ መሃል ደግሞ የሚጎዳው ንብረቱን ይዞ እየሰራ ያለው አሽከርካሪ ነው። ስለዚህ ትንሽ ሻል ባለው ዋጋ ልስራ ብሎ ደግሞ ስራ ሲመርጥ ገቢው ይቀንሳል ማለት ነው። ብታምኑም ባታምኑም ባለፈው 1600 ብር ይዤ ገባሁ። ጠዋት ወጥቼ እስከ ማታ ማለት ነው። የምሳይን እና የኮሚሽን ሳልቀንስ አጠቃላይ የሰራሁት 1600 ብር ነው እንጂ ወደ 1000 ብር ማለት ነው ኮሚሽን እና ምሳ ከተቀነሰ። አስቡት 2.5 ሚሊዮን ብር ካፒታል ያለው መኪና ገዝቼ ወደ ስራው ገብቼ በቀን 1000 ብር ይዤ ስገባ በፊት ላይ ስሰራ እኔ ታርጌት ሁላ ነበረኝ። ይሄን ያህል ብር በቀን ካልሰራው አልገባም ብዬ ነበር የምወጣው። ያንን ብር ደግሞ ሰርቼው ነበር የምገባው። ለምሳሌ ጾም ወቅት ከሆነ ወርኪንግ አወሬን ጨምሬ በሌሊት ወጣና መሸት አድርጌ ሰርቼ ይገባል። በዛ ታርጌት መሰረት ደግሞ ፕላን አድርጌ ጀመርኳቸው እቁብ፣ ብድር ምናምን ኑሮ፣ ቤተሰብ ማስተዳደር አለ። ስለዚህ ይሄን ሁሉ ነገር ያመሰቃቅለዋል ማለት ነው ስራው ሲበላሽ። አሁን ስራው ላይ ያለን ሰዎች ያው እንታገላለን። የተሻለ ነገር ካገኘን ደግሞ ትተን እንወጣለን። ገና ወደ ስራው ለመግባት ፕላን እያረጋችሁ ከፍተኛ ብድር ውስጥ ገብታችሁ መኪና ገዝታችሁ መግባት እያሰባችሁ ያላችሁ ሰዎች ግን ቆም ብላችሁ ብታስቡ ጥሩ ይመስለኛል። እኔን ብትጠይቁኝ በዚህ ሰዓት የምተማመንበት ቢዝነስ ባገኝ መኪናዬን ሸጪ ከመግባት ወደ ኋላ እንደማልል ነው የምነግራችሁ። ያን ያህል ነው የመረረኝ። እግዚአብሔር ይመስገን በደና ጊዜ የጀመርኩት ቲክቶክ እየደገፈኝ ነው እንጂ አሁን በዚህ ስራ ብቻ ሰርቫይቭ ማድረግ ራሱ በጣም ከባድ ነው። የተሻሉ ድርጅቶች እንደሚመጡ ተስፋ አደርጋለሁ። የተሻለ ቀን እንደሚመጣ ተስፋ አደርጋለሁ። አሽከርካሪው የራሱን ሂሳብ መስራት ሲጀምር ሲነቃ፣ የተወሰኑ አሁን እየሰራ ያለው ደግሞ ንብረቱን ሲያጣ ምናምን ቀሪው ነቅቶ ደግሞ መምረጥ ያለበትን ይመርጣል። ግን እስከዛ አትሊስት ያልገባችሁ ሰዎች ሌላ አማራጭ ብታዩ ለማለት ነው የመጣሁት። እንግዲህ ልጅቷን ልሰማችሁት ነው። እጅግ በጣም ወሳኝ የሆነ መረጃ ነው። አሁን ደግሞ የነዳጅ ዋጋን በተመለከተውን መረጃ እናድረስ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬንዙዌላ ከ30 እስከ 50 ሚሊዮን በርሜል ድፍድፍ ነዳጅ ለአሜሪካ እንድታቀርብ ማስታወቃቸውን ተከትሎ የዓለም የነዳጅ ዋጋ ከ1 በመቶ በላይ በግማሽ መቀነሱን ዘ ጋርዲያንስ ዘግበዋል። ዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋ
ከአንድ በርሜል $60 በታች የወረደ ሲሆን የአሜሪካ ድፍድፍ ነዳጅ ደግሞ ከ1.4 በመቶ ቀንሶ $56.4 ደርሷል። የአሜሪካው ጣልቃ ገብነት ቬንዙዌላ ወደ ቻይና የምታደርገውን የነዳጅ ኤክስፖርት ሊቋረጥ ይችላል የሚል ስጋትም ፈጥሯል። ይህቺ የላቲን አሜሪካ ሀገር የምታመርተው ድፍድፍ ነዳጅ ውስጥ 80 በመቶ የሚሆነውን ወደ ቻይና ትልካለች። ይህም ቤጂንግ ለድፍድፍ ነዳጅ ከፍተኛ ዋጋ እንድትከፍል ሊያስገድድና ከዋይት ሃውስ ጋር ያለውን ውጥረት ሊያባብሰው ይችላልም ተብሏል። የቻይና የውጭ ጉዳይ ሚኒስትር በሰጠው መግለጫ ቬንዙዌላ በተፈጥሮ ሀብቷና በኢኮኖሚያዊ እንቅስቃሴዋ ላይ ሙሉና ቋሚ ሉዓላዊነት አላትም ብለዋል። አክሎም አሜሪካ ነዳጅ ለእሷ እንድትሰጥ ያቀረበችው ጥያቄ ዓለም አቀፍ ሕግን የሚጥስ የቬንዙዌላን ሉዓላዊነት የሚገፋና የቬንዙዌላን ሕዝብ መብት የሚጎዳ ነው ሲሉም ገልጸዋል። ቀደም ብሎ ትራምፕ ትሩዝ ሶሻል በተሰኘ የማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ እንደ አሜሪካ ፕሬዝዳንትነቴ ይህ ገንዘብ ለቬንዙዌላና ለአሜሪካ ሕዝቦች ጥቅም እንዲውል እቆጣጠራለሁ። ይህ ነዳጅ በመርከብ ተጭኖ በቀጥታ በአሜሪካ ወደሚገኘው የመጫኛ ወደቦች ይመጣል ብለውም እንደነበር ይታወሳል። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት ያስኩላችሁ እነዚህን ሁለት እጅግ በጣም ወሳኝና ጠቃሚ የሆኑ መረጃዎች ወደ እናንተ አድርሰናል። በተለይ እህታችን እንግዲህ ለበርካታ እህት ወንድሞች የሚጠቅም መረጃ ነው የሰጠችን። ይኸውም እንግዲህ ብዙዎቻችሁ እንደምታውቁት በአሁን ሰዓት እጅግ በከፍተኛ ብድር መኪና ገዝታችሁ ሜትር ታክሲን ስራን መቀላቀል ያሰባችሁ መጀመሪያ እንግዲህ ማስተዋልና ማስተንተን ይኖርባችኋል። የታችን ንግግር እንግዲህ ለብዙዎቻችሁ ትምህርት እንደሚሆን አስባለሁኝ። ሐሳብ አስተያየታችሁን በኮመንት አስነብቡን። እንዲሁም ደግሞ ሁለተኛው መረጃችን ከነዳጅ ዋጋ ጋር ተያይዞ እንግዲህ በሀገራችን ኢትዮጵያ እንደምታውቁት ከጊዜ ወደ ጊዜ ከቀን ወደ ቀን ነዳጅ እጅግ በከፍተኛ ሁኔታ ከመጨመሩ ባለፈ በተለያዩ አካባቢዎች ስንሄድ ነዳጅ እያለ ገና ለገና ይጨምራል እያሉ ነዳጅ የለም የሚሉ ማደያዎች በዝተዋል። ሁላችሁም እንግዲህ ይህ ችግር ይደርስባችኋል። በተለይ እንደኛ በየቦታው እንግዲህ መኪና ይዛችሁ የምትንቀሳቀሱ ማለት ነው። ታዲያ ይህንን እንግዲህ ችግር የሚቀርፍ ነው በዛሬው ዕለት ከአሜሪካው በኩል የወጣው መረጃ። ይህንን መረጃ በትልቁ ማለትም ከ77,000 በላይ ቻናል ባለው በመረጃ ቻናሌ ላይ ሰርቻለሁኝ። ያው ይህም እናንተን ስለሚመለከት ምናልባት ያንኛውን ካላያችሁ ብዬ ነው። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ለዕለቱ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።